ይሰማሻል? ነው ይሰማኛል። ቃልዬ እንዴት ነሽ? እንዴት ነሽ? ደህና ነኝ። ጨርሼ እናት ማለት ኮፒ ይሰማሻል? ማሬ ጥያቄ ልጠይቅሽ። እሺ ጠይቅኝ፣ ይሰማኛል። አሁን ያሱ ብዙ ነገር ብሏል። እስካሁን ካንቺ ነው ያልሰማ ነው እና የተፈጠረውን ነገር ልታስረጅን ትችያለሽ? ኮፕሊንግ አርጓር ሰጠኝ። እሺ ውድ የተፈጠረው ነገር ያው እሱ እንዳለው እንደዛ አይደለም። ሲጀምር ሶሻል ሚዲያ መውጣት አልነበረበትም። መነጋገር ካለብን ከሶሻል ሚዲያ ጀርባ ነበር መነጋገር የነበረብን። ግን እሱ እኔን ለማሸማቀቅ ያው ሶሻል ሚዲያ ወጣው። ስለዚህ እኔ ደግሞ ታወጣው እኔ ብዙ መናገር የምችል አይነት ሰው አይደለሁም። ሶሻል ሚዲያ ወጥቼ ማለት ነው። እሺ እና እኔ ደግሞ እንግዲህ ያው የላትም ላለው እኔ ይዤ እጃለሁ። እንግዲህ መፈለግ ያቃተው እሱ ሳይሆን አይቀርም። እኔ ይዤ እጃለሁኝ። ትናንትና እኔ እኮ ተናግሬያለሁ። እንግዲህ በአንዴ ታይቶ የለኝም አይባልም። አዎ እኔማ በደንብ አይተኸዋል ወይ ስለው አይ ሌላ ቦታ ነው ወይ እሱ የሚቀመጥ መጀመሪያ ሲገባ አይደለም የሚገኘው ሆድ ውስጥ ነው ወይ የሚቀመጥ አለኝ። እኔም እንደዛ ነበር ያልኩት። አይ እንግዲህ በደንብ ስላላየ ነው ማየት ነበረበት። ሶሻል ሚዲያ ናቸው ያው ማየት ነበረበት። ኦኬ ስለዚህ አሁንም አለ አንድ ማለት ነው ፈልጋለሁ። እኔ አልዋሸሁም፣ ውሸታም አይደለሁም። ያልሆንኩትን ነኝ አለልም። ኦኬ አሁን አንቺ አሁንም አለ እሱ ነው ያቃተው እያልሽ ነው አይደል? ግን አልገባኝም። ምን ነው አለ የለም የምትሉት አልገባኝም። እቺ ደግሞ አታዲያክሪ፣ ቁጭ በይ አርፈኝ፣ ቁጭ በይ ያዲያክሪሽ። እኔ ያውቁታል እነሱ። አንቺ ጋር ምን ነው መሰለኝ ነቃሽ። ኪዩ ሚውት ክፈች ማሬ፣ የምጠይቅሽ ነገር መልሽ። ቃላት ተሳቂ ላልቅስና ምን ነው መርዶ አይደለም እኮ እየሰማን ያለ ነው። እንዲ ኪያ ሚውት ነሽ ውዴ፣ ሚውት ነሽ። ሚውት ስታደርጊ እያወራሽ እንደሆነ ብዬ ነው። እሺ አሁን እኔም ይኸውልሽ ትናንትና እኔ ጋር ገብቶ ነበረ። ሪከርድ ካየሽ ትናንትና እኔ ጋርም ገብቶ ነበረ እና ልጅቷ 2 ዓመት ሙሉ ዋሽተህ አለ ብላ ከመጣች በደንብ አላየኸውም ስለው አይ ቦታው እንግዲህ መጀመሪያ ላይ ነው የሚገኝ ማነው ሰላም አሌኩም ስለው ምንም የለም መልስም አልሰጠኝ። ሰተት ብዬ ገባው ነው ያለው። እንግዲህ አንቺ ታውቂያለሽ ብዙ እየተናፈሰ ከርዱ ምና አታስቁኝ እንጂ በደንብ ልጠይቅበት አታስቁኝ። እሺ ቃል ያው እንደዛ ሶሻል ሚዲያ ኮቪዶ ተመናገር ይልቅ ያው እንደ ባህላችንም መግረፍ አለ፣ ብዙ ነገር አለ። የት ነው የሄደው? አንስድም እኮ ጥያቄ አለ። እንደዚህ አይነት ጥያቄ ሳይጠይቅ ሲጀመር መኖርና ለመኖሩን በምን አረጋግጠው ነው እንደዛ ሊናገር የቻለው? እኔ አልዋሸሁትም፣ ውሸታም አይደለሁም። ኦኬ ስለዚህ አለ እያለች እኮ ነው ያሲን ሚዩት ክፈት። እሱን አልሆንለት ያለ ለእኔ ከነ
ጎበዝ። እሷም ይዣለሁ ነው ያለች፣ አንተም የለም ነው ያልክ። እሷ እኔ አሁን ወደ እሷ ነው የማደለው። ምክንያቱም ትናንትና ማስቀድሜ ነገር ያለው በደንብ አይተሃል ወይ በደንብ ገብተሃል ወይ ብዬ ጠይቄሃለሁ። ስለዚህ አሁን የማደለው ወደ እሷ ነው። አለ ስለቻ በመነጠር ነው በኋላ በምንድን ነው የምታይ? እኮ ሰለልኩኝ እኮ አልኩሽ። በመሰለል ያ እንግዲህ ኧረ እንደው ድሬ እና ሆነ ኪያ አሁን ምን ትያለሽ? እሺ እንደው ምን ይባላል ጎበዝ። እኔ አሁን ማደለው ምክንያቱም አለ እያለች ነው እንግዲህ ካልተማመነች በራሷ ካልተማመነች ደግማ እንደዚህ ልትል። ስለዚህ አንተ በምን ጠይቅ መልስ አዘጋጅ። ዛሬ አንቺ ጋር ቀርባ ልትዋሽ እኔም 2 ዓመት የዋሸች ልጅ እኮ ናት። ዛሬ አንቺ ላለመዋሸቷ ምን እርግጠኛ ነሽ? እንደገና ደግሞ እኔ ወንድ ልጅ ነው የገብቶሻል። ገብቼ ሰለልኩ አልኩሽ አይደለ? መች ሂደሽ አስተለልያት። አንቺ ሴት ነሽ። እኔ ሰልሌ ነው እየነገርኩሽ ያለሁት። እኔ ሲጀመር አልዋሸሁህም። ዋሽታኛለች አትበል። ደግሞ ለዚህ ጓደኞችም ምስክር ናቸው። ዝምተኛው ገዳይ ምስክር ነው። ገብቶሻል። በዚህ ዶ ጠቅ ምናምን መተዋት እንጂ ያደረሷት እነሱ ናቸው ብዬሽ ናቸው ያደረሷት። ለእነሱ የናቸው ሰሩኝ የላትም ነው ያልክ ወይስ አይተዋል? ላ ማለት አንድ ነገር ያለ ነው እና ዝምተኛው ገዳይ የሚለው ልጅ ጎኔ ነው። ገብቶሻል። ከዛ እኔም ልጅቱን ልማታስር እንትን እንጂ ከዛ እሱ ነው ለምስልና አረጋገን ምናምን ነገር ቤት ውስጥ ነው። እሺ ዝምተኛው ገዳይ ካለ ዝምተኛው እንፈልጋለን። እስኪ ወይስ ወይ አንድ ቁጥር ዝምተኛው እንግዲህ ጓደኛ ከሆነ መቼም ሳትመሰክር አትቀርም። ስለዚህ የእሱም ስም ከሚጠፋ የእሷም ስም ከሚጠፋ በምስክር ያዘውና ነገሩን ወይ መቋጨት ነው ወይ እንደገና ገብተህ መሞከር ነው ያለብን። ከዚህ ከሁለት አንዱ ነው እንግዲህ ምርጫ የምሰጠ። በደም አይታለኝ ያልኩት አሁን እሷ ደግሞ ደገመችው አላየም። እኔ ከነ ክብሬ ነው የሄድኩት። ሁለተኛ ማየት ይችላል እያለች ነው እንግዲህ። ይሄ አንተ ስራ ነው። እኔ እንግዲህ እንዴት አድርጌ አግዝሃለሁ? የሚታገዝ ቢሆን ችግር የለውም እንተጋገዝ ነበር፣ ግን ምን አይቻልም። ስለዚህ ዝምተኛው ገዳይ እስኪ ናልን እስኪ ዝምተኛው ካሊ ምንም ምግብ ያስፈልገው እሱ ካላለ ያኛውም አብሮኛለሁ። እሱም አብሮ ነበር። ተስፈኛው ነኝ እቺ ነኝ ተስፈኛው የሚለው ልጅ አለ። እንደው ያሱ እንደነገርኩህ እንደው ዝም ብለህ እንደ ጓያ ነቀላ ከላይ ብለው ነው እንጂ እኔ እንጃ። ሌላም ልጅ አለ ዝምተኛውም አስፈላጊ ከሆነ ነው ሁለቱ ነው ነበር። እሺ በልሽ ዝምተኛው ወይም ደግሞ ሌላ ካለ ደግሞ ሌላዎቻችንም ንገረኝ አካውንታቸው። እቺ ነው ተስፈኛው የሚል ልጅ አለ። ሀምዛ አለ የሽኩር ይኸው ዝምተኛው ገዳይ ይኸው ዝምተኛው ሜንሽን እያደረጉልሽ ነው። እሱ ምናምን ሸበካ ከሌለው ሀምዛ ይግባ በቃ ሀምዛ። እሺ እስኪ ኮሜንቶች ተረጋ እና ደግሞ መቼም ሴት ልጅ ናት ኪያ አለየ ልንገርሽ፣ መቼም ሴት ልጅ ናት። አብራ ቤት የነበረች ልጅ አለች። እሷም አስፈላጊ ከሆነ መምጣት ትችላለች። በዚህ መሰከረበት ማለት ነው። ኦኬ ቆይ እነዚህ ላውርዳቸውና ይግቡ። እነዚህኞቹ እነዚህ ከታቹ ናቸው። ሰው ሆን ብሎ የመለማጥፋት የሚሰሩት ሴራ ነው። ገብቶ ይሻላል። እስኪ ዝምተኛው ገዳይ ና ሀምዛ ያልከው አካውንቱ ምንድን ነው ስሙ? ኮሜንቶች መች ሰው ቸክ ያስደርጋሉ? በስመ አብ። እስኪ ተረጋጉ እናንተ፣ እስኪ ረጋ በሉ። እስጎ አውዝ ቢላ ሜንሽን እያደረጉልሽ ነው። ቃል የዝምተኛው ገዳይ የሚለው ዝምተኛው ገዳይ ሜንሽን እያደረጉት እስቲ
እያንከልክላችሁ አሁንም የኔ ሸበካ አላስገባኝ ብሎ እኮ ነው እንጂ ሁለቱንም ሶስቱንም ማምጣት ይችላል። አንድ ፊት ብያለሁ። ሮማን አለች። እስኪ ሞዴሬተሮች የላችሁም እንዴ ዛሬ ተኝተው? ይሄ ተስፈኛው ነው ያልከኝ? ይህች ነኝ ተስፈኛው ነው ይሄ መሰለኝ። ናስቲያን እስኪ አንድ ተገኘ፣ ግን በጣም እንትን እያለ ነው። ሌላ ዝምተኛው እስኪ ቀይሮ መጣ። እንግዲህ ስማቸውን እየቀየሩ ነው የሚመጡ። ዝምተኛው ገዳይ ጥቁር ነው ፕሮፋይሉ። አይደለም ቀይ ጥምጣም የለበሰ ልጅ ነው። የራሱ ፎቶ ነው። ይሄ ዝምተኛው ከሆነ ደግሞ ሴቷም ልጅ ትንጣለች። እኔ ሴት ልጅ ናት። ገብቶሻል? እሺ ሀምዛ ሮማን ካለች ሮማን ሻር አድርግላት እና ትግባ። ከወዲያኛው ክፍል የሚሆና ቢሆን ክያ ከሚዜዎችሽ ካሉ ሼር አድርጊ። አንቺ እነ ዝምተኛው እንትን የላቸውም፣ ኔትወርክ የላቸው። ሬች ወለየዋ የምትባለዋ ናት አንዷ። ወይ ድረስ ቆይ እስኪ እየተከታተልኩ ነው፣ ግን እነ ዝምተኛው እየኮመቱ አይደለም። እስኪ ዝምተኛው እስኪ አንድ ቁጥር ቆይ እስኪ ደግሞ ፎሎ አይደለም ስልክ ኮልስ እሺ እስኪ ተስፈኛው ሀምዛ እስኪ ያስገቡት ሞዴሬተሮች። ገባህ እንዴ? ኦኬ ይሄ ነው ያሲን ሀምዛ እንትን የተሸፈነ ፕሮፋይል አንደኛው አብሮኝ ያለው ልጅ ነው ፎቶ ላይ ያለው። ሁለታቸውም ፎቶ ላይ ያሉ ናቸው። ሀምዛም ያኛው። እሺ ኧረ ሀምዛ አይደለም ተስፈኛው ነው የሚለው። ተስፈኛው ነው ኤችኔ ተስፈኛው ነው የሚለው። ኦኬ ወይ ስርቆት! ኧረ በስ አትቀልዱ እናንተ። ብርድ እየመታኝ እኮ ነው። ውጭ ላይ ነው ያለሁት። ላላ ቃልዬንም ይህን ነገር ለአንዴና ለመጨረሻ እንዲፈታ ስለሆነ ቃልዬን ኦንላይን እንድትገባ ያደረግናት። ስለዚህ እናንተም አትቀልዱ። የምር ነገሩን እስከ መጨረሻ ማወቅ ከፈለጋችሁ ልጆቹ ይግቡና ይናገሩ። ሆነ እስኪ ጻፍ፣ አንድ ቁጥር ጻፍ እስኪ ተስፈኛው። ኪያ ሚዜዎችሽን ብታመጩ ጥሩ ነው። ቃል እኔ ልሞክርሽ እንዳለሽ አፈር ያብላ። እኔ ምን ልሰራልህ ነው? አቅርብዳና ወይ ብልግና እናንተ ዘንድሮ እኮ ተያይዘን ገደሉ። ኪዩ ኔትወርኩ አስወጣት። ቃል የአባቷ ልጅ አስገቢያት። የአባቷ ልጅ የምትለዋል የህንድ እንትን ያለ የህንድ ባንዲራ ያለበሰችዋል ፕሮፋይል። የአንድ ቁጥር ጻፊ ማሬ። እቺ ተስፈኛው ገብቷል። ሀምዛ እሺ፣ ክያ ነምጫት። ኪያ ነይ ግቢ ማሬ። ኪያ አንድ ቁጥር ጻፊ። ኧረ ኮሜንቶች እንዳረግማችሁ ደግሞ የደረሰባችሁ እንደሆነ የአባቷ ልጅ የህንድ ፕሮፋይሏ የህንድ እንትን ነው፣ የህንድ ባንዲራ ናት። የአባቷ ልጅ ይች ናት። የአባቷ ልጅ ኤች ናት። አይደለችም። የህንድ ፕሮፋይል ነው። የህንድ እንትን ነው። ይሄ እንትን ነው እኮ የህንድ ባንዲራ ነው። ኦኬ ባንዲራ ነው። እሺ
ኮሜንቱን ልዝገው። አበባ መስጠት ይችላሉ? ላላ አበባ የላቸውም። አይ ሚዜ አያት ይችናት የሆነ ተጎንና ተጎን ሀረካት አለው እንትና ይሄ ምንድን ነው? የአባቷ ልጅ ነው የሚለው ዝሮ የአባቷ ልጅ። እስኪ አንድ ቁጥር ጻፊ ማሬ። ደጋግመሽ ጻፊ ሮማን። አባቷ ልጅ ስማቸው ምን አስጨራሿ ገዳይዋ ምናምን እንዲሁ ስማቸው ይሄን ጊዜ እኮ ሰፈር ላይ ደግማ እየጣፈች ነው። አባቷ ልጅ ደጋግማ እየጣፈች ነው። የኔ ሸበካ እኮ እንዲሁ ላይ ሁሉንም መሳሰል እስኪ ሜንሽን ይታያቸዋል። ስምንተኛ ሜንሽን እያደረጉልች እስኪ የአባቷ ልጅ ይች ናት። ታላይ እንትን እያደረጉልች ነው። ስሟን እራት ጤነኛ አባቷ ልጅ ናታ። ችም አይደለችም። ኪያ ነይ፣ ኪያ ተመለሽ። ኪያ ሜንሽን አርጉልኝ። እሺ ሜንሽን አርጓል። አይደለችም። እሺ ታላይ እንትን ታላይ ሜንሽን እያደረጉልች ነው። ቆይ አይ ኪያ እንትን ስትልክ ራሱ ይታያል። ሪኩዌስት ደግሞ ቆይ ነይ ኪዩ ነይ፣ አትውጭ ነይ ማሪ፣ አንቺ ቁጭ በይ ነይ። የአባቷ ልጅ ምኑ ገባች ናት። ሜንሽን እያደረጉልሽ ነው ደጋግሞ። አይደለችም፣ ሌላ አንድ መሰለች የአባቷ ልጅ። ማት ናቸው ላ ፕሮፋይሏ የህንድ እንትን ነው፣ የህንድ ባንዲራ ይሄ ጨረቃ ያለባት እንደዚህ ናት ፕሮፋይሏ። ቀይ ሸሚዝ ለብሳ እንደሱ እንዳንቺ እንደለበሽ አይነቱ። ኦኬ ይቺ ናት መሰለኝ። ቆይ ይቺ መሰለችኝ። ነይ እስቲ ኢንቫይት ባረግሻለሁ። ነይ እኮ ስቢያት የቱርክ ነው የቱርክ ነው ስቢያት አለ። ሰዎች ምን እንደሚሰሩ አላውቅም። እስኪ ያለሽ አይደለም ምንድን ነው የምታይኝ? ስቢያት አለው ግን እንትን አላለችም። አስቢት አላረገችው ተበካቸው ነው በቃ ሀምዛ እና ሰው ያወራው ሀላሰኒ ማለት ይሄኛው ወንድ ስለሆነ ምናልባት የሆነ ለጓደኛው አይደላ ምናምን እንዳለ እሷ ሴት ሊና ገብቶሻል። ኦኬ ስለዚህ አሁን ሀምዛ ሚዩት ክፈት። አብራ እጃዛ ቤት ስለነበረች የተፈጠረውን ነገር ስለምታቆሉንም እሷ እንድታስረዳሽ ነበረ። ሀላስ ሀምዛ ሙት ይፍታና ሀምዛ ያስረዳሽ። ስቢያት አለው ግን አልገባችም። አያቸዋል ሀምዛ ወጣ በል እናውራን እስኪ አንዴ። ኪያማ ገብታለች እኮ ከላይ ወት ያለብን ለምን ሻል እንዲያወጣ ለምን በዚህ ልክ አሰደበኝ ነው የምለው። ይህ ሳያስበው ነው መሰለኝ እንግዲህ። ዋሌኩም ሰላም አለለኛ ላይ ያለ አይደለም ልክ እሷ እንዳለችው ማለት ነው። ከእሷ ታዋቂ ስኮን ምናምን ነገር ይህ እንደዚህ አይነት ነገር ታገኙ ለመቀጥቀጥ ወደ ኋላ ላይ የኛ ህዝብ ታውቂያለሽ። ስለዚህ የእሷ ጀማዎች ፖስት አድርገው ሳይ ራሴን ለመከላከል እኔም ወጣሁኝ። ገብቶሻል። ቃልያ ሲጀመር ይነት ነገር ከሊያ እንዲወጣ አልፈለኩም ነበረ። ኦኬ
ነው ወይስትልን እንዴት ናችሁ? እንዴት ነህ? እንደው እስቲ ዛሬ ሽምግልና እንግዲህ ተጠርተሃል። የሆነ ጉዳይ አለ። እስኪ ቁጭ በል። ምንድን ነው የተፈጠረው? በማንና በማን መካከል ነው? ዛሬ ነሻሪ እየሄደ ስለሆነ ቶቶ እንደሚጨርሰው ቀልጣፋ አድርጎት። እሺ እኮ አልገባለ ወይ ሀምዛ ክፈታ ሚውት ሀምዛ ያሲኔ ወንድሜ እንዴት ነህ? አለሁ ሳያ እንዴት ነህ? ደህና ነው። ተጠፋፍተናል። የምር ሰላም ነኝ። በደረሰው ችግር በጣም አዝነናል ሁላችንም። ያው ያጋጥማል፣ አይዞህ። የአባቷ ረኔቴ ግቢ። የአባቷ አንድ ቁጥር ጻፊ እስኪ። የአባቷ ልጅ እየጣፊ ነው። ደጋግማ አላገኘሻትም እንጂ ይህ እንድን ያልኩት የቱርክ ባንዲራ ነው ይመስለኛል። ስበና ካለ አክሴፕት አላረገችው። ሀምዛ ይናገር ወይም ደግሞ በሀምዛ ስልክ ማውራት ትችላለህ። አንድ ቤት ስልክ ይኸው እየሳብኩሽ እኮ ነው ማሬ። እኔ ግቢ እስቲ። እኔ የምለው ልጅቱ እዛ አለች እንዴ? አዎ ኪያ ናት። አዎ ኪያ። ኦ ኪያ አንቺ ነሽ? ኪዩ እንዴት ነሽ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነህ? ሰላም ነን፣ ሰላም ነን። እኛ የአንቺም የእሱም ቤተሰቦች ነን። ምንድን ነው የተፈጠረው በአንቺና በያሲን መካከል? እሺ ምንድን ነው የተፈጠረው? ደስታችንን ሳናጻጽም በደንብ አድርገን ምንድን ነው ችግሩ? የተፈጠረው ችግር የአባቷ ልጅ ኧረ እባክሽ አክሴፕት ብለሽ ችግሩ እንግዲህ ከሱ ነው ከእኔ አይደለም። ዋሽታኛለሽ ላለው አልዋሸሁኝም። እና አንቺ አልዋሸሁም በክብሬ ነው የተገኘሁት ነው የምትይው? ኪዩ ሚዩት ክፈች ማሬ። ሚዩት ነች። ሚዩት አይዞሽ፣ ሚዩትሽን አንሺ። ችግራችሁን እንፈታዋለን ዛሬ። አይዞሽ። እዚህ ትልልቅ ሰዎች ናቸው እዚህ ያሉት። እና አሁን እኔ ከነ ክብሬ ነው የተገኘሁት። እሺ ችግሩ የእሱ ነው? ቆይ ይኸውልሽ፣ ጥያቄ እሱ ክዶሽ ነው በልቶ እንጂ ሆኖ ነው ወይም ተስኖት ነው ወይስ አንቺ በክብርሽ አልተገኘሽም? ከሶስቱ አንዱን ንገሪኝ። እሺ ከሶስቱ አንዱን ንገሪኝ። ችግሩ ማለ ተስኖት ነው ወይስ ክዶሽ ነው? አሁን ማለት እኮ አሁን እዚህ ላይ አንቺ አሁን ታውቂያለሽ አይደል? አሁን አንቺ ተስኖት ነው ወይስ ወስዶ ካደ ነው የምትዩ? ስለዚህ ወስዶ ካደ እንጂ ያው በክብርሽ አለሽ፣ ወስዶ ክዶሻል። አሁን ግን ያው ይሄማ በጣም ትልቅ ተበደለሻል። ተስኖት ቢሆን ህግሽ ወይንም ክብርሽ እንዳለ ቢሆን ችግር የለም ነበር። አሁን ህጉም ሂዷል፣ እሱም ክዷል። እውነት ሁለት በደለው። ያሲን እኔ አንተ ታማኝና እኔ ታማኝ እንደሆንክና ለሴት ልጅ ክብር እንዳለ ነው የማውቀው እስከዛሬ ድረስ። ምን ነው ይሄ በልቶ መካድ ጥሩ ነው ብለህ ታምናለህ ወይስ አላገኘህም? ታያሸበከያ አዘይ ነው። እኔ ምንም ነገር ያገኘሁት ነገር የለኝም። ከነ ክብሬ ነው ሄደች የምትለው ምንም ነገር የማውቀው ታሪክ የለኝም። ገባህ? ምንም ነገር ያገኘሁት እንዴት አወቅ? በምን አወቅ ያለመኖሩን? እስቲ አስረዳኝ። እንዴት አወቅ?
እንዴት አወቅቱ? ማለት ባለምን ሽሩን አይደለም ምናልባት ለብዙ ጊዜ ምንም እንትን በጅርጀራ ዝም ብለህ ሳታውቀው ሂዶ እንደው ምን ይታወቃል? እንደው እኔ የምለው ይኸውልህ ሰያ እኔ ያልኩት በቃ እኔ ትናንትና ገና መጀመሪያ ላይም ይሄ ነገር ይኖራል ወይ አቅቶ ትቶ ነው ልክ የዕለት የዕለቱን ነው ይላል ጓያ ነቃ ያደለም ተረቱ ከላይ ከላይ ብለው ነው አልኩት። አቅቶት አይደለም የሚሆነው ልጅቱ አለ ብላለች አይደለ የሚሆነው። አንደኛ ያሲኔ ለረጅም ጊዜ ያንን ነገር አይቶ አያውቅም። ሁለተኛ የእሷ ለረጅም ጊዜ በብዙ በስራ ምክንያት በብዙ ነገር ያው ተቦታው የተነቃነቀ ሊሆን ይችላል። ስለዚህ ያሲኔ ሳያውቀው ሸርተት አድርጎት ሊሆን ይችላል የሚለው የኔ ሀሳብ። አሁንም ቢሆን እንደዛ ነው። እኔ የምለው ሲያለቃቅስ በዛው ራስ አስቶት ነው ያልኩኝ። አዎ በዛው ነው የሚሄደው። እሷም እንዳልኩት የስራ ብዛት አለ፣ እስተዋና ማንሳት አለ፣ መዳም ቤት የተለያዩ ነገሮች አለ፣ ወንበር ላይ ወጥቶ ቤት መወልወል አለ። ያ ተጨምሮ የተነቃነቀ ይሆንና ያሲኔው ደግሞ ለረጅም ጊዜ ያን ነገር አይቶ አያውቅም። ዝም ብሎ ይወድቅበታል። ዝም ብሎ ከልቡ ሳይሆን ዝም ብሎ ይወድቅበታል። ያን ጊዜ ሂደዋል። እሱ ልቡን ከመለከ በኋላ ነው መሰል ትዝ ያለው ለወይ ለሁለተኛው ወይ ለሶስተኛው ቆይተው ምናልባት ሸዋር ወስደው ሊሆን ይችላል። የኔ ሀሳብ እንደዛ ነው። አሁን ያሲኔ ሻሲን ቶ በቃ አሁን ምን መሰለህ ከሷ ጎን ነኝ። አንደኛ ነገር የገጠር ልጅ ከሆነች በሸክምም ሊንቀሳቀስ ይችላል ከቦታው። ልክ እንዳንቺ ማለት ነው። ልክ እንዳንቺ እንደዛ ሊሆን ስለሚችል ያየው ኮንሰምት ለኔን ስለዚህ አታስቂ። ቆይ ያሲን ወጣ ኪያ ኔትወርክ ኪያ ዛሬው የተለየ ነው። ጎበዝ ልጅ ቆንጅዬ ናት። እውነት እኔ በራሴ ለያሲን የምትገባ አይደለችም እያልኩ ነበር። አበባ የመሰለች ናት። እጋ አወራሯ ብቻ ይለያል። የኔ እናት አዎ ቶ ከከላም ከሷ ጎን ያሞነ ተመለስ። ያሱና ያሲኔ ናቶሎ ወንድሜ ና ሀቢቢ ና በልና አታውቀው በተራባ እንጀት ወስደህ አላየሁም ማለት አይቻልም። እኔ ቀድሜ አውቀዋለሁ ሲጀመር። አዎ በተጠማ እንጀት ወድቆበት ሲያበቃ ገና ተፍየሎቹ ሲገባ አሁን የላትም ብሎ መናገር ነውር ነው። ይሄ ኪያ እሱ ራሱን ነው ያዋረደው፣ አንቺ አይደለሽም። ኪዩ አለሽ አይደል? አዎ አለሁኝ ቃልዬ። እሺ አሁን ምን እንካስሽ? ምን እናድርግልሽ? አሁን ምንድን ነው እሱን ማድረግ ያለብን? እስኪ አስረጅን ማሬ። እንዲያምን እፈልጋለሁኝ፣ እንዳገኘ እንዳምን እፈልጋለሁኝ። እኔ ከነ ክብረ የሄድኩት ውሸታም ሴት አይደለሁም። 2 ዓመት ሙሉ እንግዲህ ጊዜን ሰጥቼው ከእሱ ጋር ስናወራ ኖረን በስተመጨረሻ ተገናኝተናል። በቃ ያሲኔ ናቶ ነው። ስለዚህ ያው እንዲያምንና ንጹህ እንደሆንኩኝ እንዳረጋግጥል ይፈልጋሉ። እሺ ይመንና ያው መታረቅ ተፋታችኋል እንዴ? አባሯታል። ማታውን ያው በጠዋት ነው ያባረርኳታል። ያው እንደዛ ሆኖልኝ ኒካውን አውርደዋል። ችግር የለም ረጃቱ ይላል። ረጃቱ አንድ ኒካ እዛው ተፋታን ይባላል እንጂ ገና ኒካው አላለቀም።
አዎ ሸቀላለው ረጃቱ ይላል። ቀላሉን ረጃቱ ይላል። ችግር የለውም። ፈቶሽም ከሆነ አንድ ጊዜ ስለሚሆን ይሄ እንደውም ኒካችሁ ማጥበቂያ ነው የሚሆነው። ያሲን ሸበካ ነው ወይ ይሰያ ወይ? እሺ ልጅቱ ይመንልኝ እያለች ነው። ስለዚህ አንተ ምን ትላለህ? ልጅቱ ይመንልኝ እያለች ነው። አግኝቶታል። ይመንልኝ እያለች ነው። በዚህ ጉዳይ ምን ትላለህ? አግኝቶታል እያለች ነው። እኔ ምንም ነገር የለኝም። ቃልዬ ስራ ያላገኘሁት እኔ ምን አሳሽ? እንዴት ነው ገና ስገባ ምንም ያገደ ነገር የለም። ምንም ነገር የለም። ምንም አልተቁነጠነጠችም። ምን ያሲን እግርስ ቢገባ ምንም ነገር የለም። አንተ መጀመሪያ አያሲኔ አልደረስክበት እንደው እንዳንል ወስዶታል አለች። እዳ ገባር ገዛ ሳትደርስ አንል ወስዶታል አለች። እሺ ምንድን ነው ክብረ ንጽህና? እሺ ቀጥል። አይደለም ሰያ አይደለም ሰውየው እኮ ደም እኮ ነው። ይሄን ነው እኮ የሚመስለው። ዋረገው እንደማይለይ አይ ይሄ ደም የለም እኮ ያ ድሮ እኮ ይኸውልህ ደም የሚባለው የድሮዎቹ እነዛ ትክክለኛ ያልተንገላቱ በቅቤና በወተት በማር ያደጉ ልጃገረዶች እንኳን አንድ ጊዜ አይደለም እስከ 15 ቀን ይደማሉ። እስከ 15 ቀን ድረስ እነዛ ያሁኑ የበሰበሰ ነው። ምንም ደም ምናምን ነገር የለም። ያሴ ነው ደም እንደሆነ ችግርህ ያሁኑ የበሰበሰ ነው። ገብቶሃል? እንዳለ ዝም ብሎ ጎልሰስ ነው የሚለው። ምንም የሆነ ሌላ ነገር ነው የሚያሳይህ። ገባ? ያሴ ነው የሆነ ምንድን ልበልህ ያው ደም ሳይሆን ሌላ ነገር እንበልና እሺ ምንም ነገር ደማና ደምሽ አታሳይሽ። ቢያንስ የሚያገኘው ኖር የለውም። ተዋጥያለሽ አይኖረውም እኮ አልኩህ። አንደኛ የማይኖርበት ምክንያት ምን እንደው ታውቃለህ? አንተ እኮ አግዶ ሊሆን ይችላል። አንተ የመጀመሪያ ነው አይደል? የመጀመሪያ ነው አይደል? ያሲ ነው እኮ የመጀመሪያ ሲሆን ለመጀመሪያ ጊዜ ስታገኘ ዝም ብለህ እሱም የመጀመሪያው ነው። እሺ ኪያን የሚወክበችን ኪያን ጠይቅልኝ። እሱም የመጀመሪያው ነው። እሺ እሱ የመጀመሪያው ስለሆነ እንዴት ሆነብሽ በላት። እሷ ምናልባት እሺ ኪዩ እንዴት ነሽ አንቺ? የመጀመሪያ ናቸው። የአባቷ ልጅ ይቻ አይደለችም እኮ ጎበዝ። ኪዩ መሪያ ባይሆን እንዴት ይገኛል? እንደው ምንም ጨርሻት ነገር የለ ላውላውን ምናምን አይ ምናልባት ተሰምን ማለት ነው። አንዳንድ ጊዜ ላውላውን ብሎ ተንገላቶ የከረመ ከሆነ ችግር ነው ብዬ ነው። አንተ ቆይ እንደዚህ አይደለም። እንዴ ዋሰት ግጥም አትበል እንጂ ያ እንዴ ይሰማሻል? እሺ ደግሞ ነጩን እናውራበት እንጂ መሆንሽ ነው። ኪዩ ይሰማሻል? ኪዩ ይሰማኛል። እያስታወሰች ነው። አንቺ በቃ አንቺ እንዳለሽ ነው። እኔ አሁን እንዳለሽ ነው የማምነው። ያኔ ነግረሽኛልም ተገንቷልም ብለሻል። እንግዲህ እሱ ነው ያላወቀበትን ያልሽ። እኔም ትናንትና ነግሬዋለሁ አልቻልክበትም ነው ያልኩት። እሺ እሱ የመጀመሪያ ነው ብሏል። ልክ አንቺ ድንግል እንደጠፋ
እሱስ እንዴት ሆነ? እንዴት ምን ሆነ? ኧረ ጎበዝ፣ እሱስ እንዴት ሆነብሽ? ኪያ ይሰማሻል? ያሲን ኔትወርካቸው በጣም ነው የሚያስቸግረው ሳውዲዎች። በቃ ልክ እንደ ኔትወርካቸው ሳያውቁት ሁሉም እሱም ሳያውቀው ወስዶት ነው፣ እሷም ሳታውቀው ሂዶ ነው። በቃ እንደዛ ነው። ወይም ደግሞ አለ የእሱ አለ እሱን ያቃተው አለቅ እንዴ የለም እኮ አለች እሷ። ይሄ እኮ ነው ችግሩ። የእሱ ገና ተናገረች። ምንድን ሆነባት? ወስዶታል እኮ አለች እሷ እኔ እኮ የጠየኳት እሷን ነው። የእሱ አለ እንዴት ሆነብሽ እሱ እያልኳት እኮ ነው እኔ። እሺ አንዴ መልሽ ማሪ፣ አይሰማሽም? አክስቴ ያሲን ይሰማል። አንድ ብቻ ነው ሩክቶ ወዲያውኑ ቤተሰቦቿ ጋር ነው ጓደኞች የሚመሳሰ የሚለው ልጅ እና ያ ዝምተኛው ገዳ የሚለው ጓደኛ ቤተሰቦቿ ጋር ደረሱ። ስማ ሰያ አሁን እኮ ኦኬ ከኢትዮጵያም ስትመጣ ይጥፋ ኦኬ 2 አመት ጠለብ ተቀምጣለች። የ2 አመቱ እኮ ቢያንስ እኮ ትንሽ የለም። ኧረ በጣም እንዴ ያም አላመመሽም ወይ? ኧረ ጎበዝ፣ ኧረ እባክህ ሰያረ ቆይ ቀስ በል። እውነት ነው እኮ ምን ጥርጣሬ አለው ብለሽ ለምሳሌ ድንግል እንኳ በቃቃ ጨዋታ ሰጥታው ቢሆን ታውቂያለሽ፣ በቃቃ ጨዋታ ቢሄድ 2 አመት መዳም ቤት ድፍን ነበር የሚለው። አረጋ አባቴ ባትሪ እየሄደ ነው። አሁን ያሲኔ ድንግል የፋራ ሆኗል። ማወቅ ያለበት ድንግል የፋራ ሆኗል። ረጃ ብለህ ቀጥል። ዛሬ ድንግል የፋራ ነው። በቃ ድንግል የፋራ ሆኗል። ያው አንዳንድ ሴቶች ታማነታቸውንና ክብራቸውን እንደ እምነትም ደግሞ ፈጣሪያቸውን የሚፈሩ ለመሆናቸው ለማሳወቅ ያክል ድንግል ቢኖር ጥሩ ነበር። ከሌለም ደግሞ ያው ትዳርህን መስረት ጉድናት። እሷም አንተን ማግባቱ የአበባ የመሰለች ልጅ እኮ ናት። ዋ እሱ ምን ያንሰዋል? ወንድ ልጅ እኮ ነው። እንግዲህ ምራገዝ ጀመረ። ምን ያንሰዋል? ምንም አያንሰውም። ቆይ ያሲን፣ እኔ የወንድ ወገን ስለሆንኩኝ ወንድሜ ነው የምቆጣው። ገባህ አይደል? ስለዚህ
ወንድሜን ተቆጥቼ ትዳሩ እንዲያስተካክል ማድረግ ነው። እሺ አንዴ ዝም በሉ። እሺ ለምን ሀምዛ ሚውፍታ አታወራም? አንዴ ቢያንስ ምስክር እኮ የለም እንደሚመሰክር ምን ጉር ነው ሀምዛ? ምን ነው ቃል የድንግል ምስክር አለው እንዴ? ሚዜዎቹ ናቸው እንግዲህ አይቷል። መቼም ካለ ስትጮይ ይሰማል፣ ስትደበደብ ይሰማል። ሀምዛም ኪና ሰፖርትማ ሞዴሬተሮች ትንሽ ቆይ አስገቢያት ማማ እንዴ ኦኬ ግቢ አንዴ ኪዩ ግቢ። እንግዲህ መታረቅ ካለባቸው ታረቁ፣ እውነቱን ተናግራችሁ ወጡ። ኪያ አንዴ ግቢ እስኪማ ሳቢያት እስኪ ትንሿ እምቢ አለኝ። እኔ ትንሿ ኪዩን ሳቧት ሞዴሬተሮች ኪዩ የቦረናዋን ሳቡልኝ። ነይ እስኪ ግቢ ነይ። ሞዴሬተሮች ምን እየሰራችሁ ነው ግን ዛሬ? እኔ ቁጭ ብለሽ የምትመለከችኝ የአባቷ ልጅ ደግሞ ማርያምን እየሳብኩሽ አትቀበይኝም። ለምንድን አላውቅም። ሰቢት ያለሽ ግን እየሳብኩሽ አትቀበይም። ስለዚህ አሁን ያሲን አንዴ ክፈትና በቃ አውራ ያለውን ነገር አሁን ግድ የመድኃኒዓለም ያለ አራተኛ ክፈት ሚወት። በመጀመሪያ ለሁላችሁም በጣም ይቅርታ፣ ሁላችሁንም ማለት ነው። የመድኃኒዓለም ቁጣ ብዙ ላይ ተነራኝ በስማ ወልድ 5000 ሰው አላችሁ። ይቅርታ እኔ እና ያሲን እህትና ወንድም ነን። ረጃ አላገባንም። ከቁመ ቀረነት አይገላገልም። አቡ አራሰየ አልዋ ይቅርታ ግን ሁላችሁንም የሚያምር አባቴ እናትሽ ነው። የአባቴ እናትሽ ነው። ሳትሞከሩ ማለት ልታወሩ አትችሉም። አይ ተለጣጥለሽ እህቴ ነው ወንድሜ ነው አይሰራም። አባትና እናትሽ አይደለም፣ በቃ ወንድምሽ አይደለም ውሽማሽ ነው ማለት ነው። እንደዛ አቅፈህ የምን እህትን ነው ወንድም ነው አቅፈህ እንደዛ የፈለግከውን አድርገህ ስታበቃ እሺ ስለዚህ ህዝብ ገፋፍቶኝ ነው አልከው።